ነገ ጥቅምት 4 መንታዎቹ ኢትዮጵያውያን ነገሥታት ቅዱሳን ሲሆኑ ነገሥታት ሲሆኑ ቅዱሳን እንዴት ያለ ነገር ነው! አዎ እነዚህ ቅዱሳን ነገሥታት ብርሃኖቻችን፣ መወሰቻችን፣ ኩራቶቻችን፣ ትምክቶቻችን ናቸውና ደስ እያለን እንወዳቸዋለን፣ እናከብራቸዋለን፣ በጸጋም እንሰግድላቸዋለን። አዎ አጋዕዝተ ዓለም ቅድስት ሥላሴ ቢመርጧቸው አሁን ላለንበት የክርስትና ሕይወት ዋናውን መሠረት ጥለውልን አልፈዋልና አደራ ኮፒ ሊንክ ማድረግ እንዳይረሳ። ለዚህ ቤት አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። እነዚህ ቅዱሳን ነገሥታት መንትያዎች ሲሆኑ ወላጆቻቸው አባታቸው ንጉሡ ታይዜር አይዛና ወይም ደግሞ ሰይፈ አርዕድ ሲባል እናታቸው ደግሞ ንግሥት አህያዋ ወይም ደግሞ ሶፊያ ትባላለች። እነዚህ ነገሥታት ልጅን ቢያጡ ወደ ልዑል እግዚአብሔር ተማጽነዋል። በሊቀ መላእክት በቅዱስ አብሳሪነትም እነዚህን 2 ዕንቁዎች ተሰጧቸዋል። አዎ እናታቸው ንግሥት ሶፊያ መጋቢት 29 ቀን ጸንሳ በጌታችን የልደት ቀን ታኅሳስ 29 እነዚህን 2 ዕንቁዎች ወልዳልናለች። አምላኬ ሽሙጤን አራቀልኝ ስድቤን አራቀልኝ ስትልም አዝጓጉ ብላቸዋለች። እነዚህ 2 ፍሬዎችም ታዲያ ከወቅቱ ሊቀ ካህናት ከእንበረም የኦሪትን ሕግና ሥርዓት ጠንቅቀው ተምረዋል። ከእግዚአብሔር የተሰጡ ናቸውና እነዚህ ቅዱሳን በ12 ዓመታቸው ወደ ቤተ መቅደስ ገቡ። ትንሽ ቆይቶ ግን አባታቸው ታዜር በማረፉ ሕዝቡ እነዚህን 2 መንትያዎች ንገሱልን አለ። እነርሱም እኛ የፈጣሪ አገልጋዮች ነን አንችልም በማለታቸው እናታቸው ለተወሰነ ጊዜ ካስተዳደረች በኋላ ሊቀ መላእክት ቅዱስ ሚካኤል ለሊቀ ካህኑ ለእንበረም ተገለጸለትና አይዟችሁ የፈጣሪ ፈቃድ ነውና እናንተ 2ታችሁ በአንድ ዙፋን ላይ ንገሱ፣ ታላቅ ጸጋ ለሀገሪቱ ይሆናል በላቸው አለው። ሊቀ ካህናቱም የታዘዘውን ተናግሯል። ከዚያም 2ቱንም በ19 ዓመታቸው በአንድ ዙፋን ላይ አንግሷቸዋል። ስማቸውንም ኢዛናና ሳይዛና ብሏቸዋል። እነዚህ ቅዱሳንም ወዲያው እንደነገሱ ሥራ አልፈቱም። የቀናችሁን ሃይማኖት መፈለግ ጀመሩ። ታዲያ ፍሬምናጦስ የኋላ ስሙ አቡነ ሰላማ ከሳቴ ብርሃን በቤተ መንግሥታቸው ውስጥ የቅርብ አማካሪ ነበርና ጠርተውት ተጨዋወቱ። አንተ ወንድማችን ክርስቶስ ይወርዳል ይወለዳል የተባለው ትንቢት እኮ አልፏል፣ ምነው ቀረሳ እስኪያስረዳን አሉት። እርሱም አትቶና አመስጥሮ ከ300 ዓመታት በፊት ጌታችን ከሰማይ ሰማያት መውረዱንና አዎ አምላክ ሰው መሆኑን ዓለምን ማዳኑን እና ትንቢቱን መፈጸሙን ነገራቸው። ታዲያ በዚህ ጊዜ አጥምቀን ቢሉት እርሱም አልችልም ሥልጣኑ የለኝም ቢላቸው ወደ ግብፅ ከብዙ እጅ መንሻ ጋር ወደ አቡነ አትናቴዎስ ሊቀ ጳጳሱ ጋር ልከውታል። ቅዱስ አትናቴዎስም ፍሬምናጦስን አቡነ ሰላማ ብሎ ሹሞ ከብዙ መጻሕፍት ጋር ወደ ኢትዮጵያ ልኮታል። በመጀመሪያም ኢዛናና ሳይዛና ተጠመቁ። ስማቸውም አብርሃ ወአጽብሃ ተባለ። ከዚያም ሰራዊቱና ሕዝቡ ተጠመቁ። ወገኖቼ ከዚህ በኋላማ ሀገራችን ከጨለማ ወደ ብርሃን በእነዚህ ቅዱሳን ነገሥታት አማካኝነት ወጣች። አዎ የክርስትና ደሴት ሆነች፣ ሀገረ እግዚአብሔርነቷንም አጸናች። ከዚህ በኋላም ቅዱሳኑ በኢትዮጵያ አውራጃዎች በሙሉ ክርስትናን ያስፋፉ ጀመር። ከ154 በላይ አብያተ ክርስቲያናትን በኢትዮጵያ ሲያንጹ አብዛኞቹ ፍልፍል ዋሻዎች ነበሩ። ሲፈለፍሉም ደግሞ ይራዷቸው የነበሩ ሰማያውያን ቅዱሳን መላእክት ነበሩ።